ሰላም የቻናሌ ቤተሰቦች እንኳን ደህና መጣችሁ። ዛሬ እስኪ ቻርት አብረን እንይ። እንዴት ነው በራሳችን ቻርቱን እያየን የቻርቱን ጸባይ የምንረዳው? ማለትም አስተማሪ ምንም ባናውቅ እንኳን የትኛውም ስለ ቲዩቶሪያል ወይም የትኛውም ነገር ባናይ እንኳን እንዴት ቻርቱ እንዴት እንደሚንቀሳቀስ ዝም ብለን በማየት ብቻ መረዳት እንችላለን ማለት ነው። እንዴት እንደምንረዳ እኔ ያው የማውቃቸው ስሞች ስላሉ እነሱን እጠቅስላችኋለሁ፣ ግን እናንተ በፈለጋችሁት አይነት መረዳት ትችላላችሁ። ከዚህ ቻርቱ ወደዚህ ይመጣል፣ ከዚህ ይመለሳል፣ የሆነ ቦታ ላይ ሲደርስ ይመለሳል፣ የሆነ ቦታ ላይ ሲደርስ ይወጣል። ስለዚህ ይሄ እንዴት ሊሆን ይችላል ብላችሁ ቆም ብላችሁ ራሱ ቻርቱን ብትመለከቱት ቻርቱ ራሱ ያለ አስተማሪ ይሆንላችኋል። ግን እኔ ያው የማውቃቸውን ኦርደር ብሎክ፣ ሪጀክሽን ብሎክ ምናምን የሚባሉትን እኔ ስለማውቃቸው ስሞቹን እነሱን እየጠቀስኩ ሳፖርት ኤንድ ሬዚስታንስ ሳፕላይ ኤንድ ዲማንድ የሚባሉ ነገሮች ስለማውቃቸው እነሱን ልጠቅስላችሁ እችላለሁ። እናንተ ግን ራሳችሁ ልትረዱ በምትችሉበት መልኩ ቻርቱን እንቅስቃሴውን ብታዩት የተሻለ መረዳት ይኖራችኋል ማለት ነው። እስኪ እንጀምር። ይሄ ወደዚህኛው ያለው የቅዳሜና እሑድ ስለሆነ ብዙ እንቅስቃሴ ስለሌለው ይሄኛውን እንዝለለውና ከዚህ እንጀምር። እዚህ ጋር ይሄኛው ሪጀክት ተደርጎ እንደምታዩት ከ4517 ወደ ተነስቶ ሄዷል ወደ 4568 ማለት ነው። ወደ 500 ፒፕስ አካባቢ ማለት ነው። ሲሰላ በፒፕስ ስናሰለው እንደዛ ሄዷል ማለት ነው። ስለዚህ ለዚህ እንደዚህ እንዲንቀሳቀስ ያደረገው ነገር ምን አግኝቶ ነው የሚለውን እስኪ እናስምርበትና ወደ ጎን እንሄዳለን ማለት ነው። ስለዚህ እዚህ ጋር ለሆሪዞንታል ላይ እናስምርና እዚህ ጋር እንሂድ። እሺ ወደዚህ ስክሮል እናደርገዋለን። ስለዚህ የት ጋር ሲደርስ ነው የተመለሰው ማለት ነው? እዚህ ጋር ሲደርስ ነው የተመለሰው ማለት ነው። እዚህ አካባቢ ደግሞ ስታዩት ይሄ ቻርት አይታችሁት ከሆነ አይታችሁታል። ይሄ ቻርት አሁን እዚህ ይሄንን ላይኑን እናጥፈው እዚህ ጋር ስለደረስ ለማየት እንዳይቀልላችሁ ሬክታንግል እናስምርበት ይሄን ማለት ነው። ይሄ ቦታ ላይ እንደዚህ እናሳምራለን ለሬክታንግላችን። ከዚህ ይሄን ቻርት ስታዩት የዚህኛውን ሊኩዊዲቲ ወስዷል፣ የዚህን ሊኩዊዲቲ ወስዷል። የዚህኛው ሴል ሳይድ ሊኩዊዲቲ ወስዷል እዚህ ጋር እንደምታዩት። ሊኩዊዲቲ ከዚህ ሴል ሳይድ ሊኩዊዲቲ ከወሰደ በኋላ ምንድነው ሪጀክት ተደርጎ ብዙ ሪጀክሽኖች ታያለ። ወደ ታች ማውረድ ፈልጓል፣ ግን ሪጀክት እየተደረገ ከዚያን በኋላ መጨረሻ ላይ ወደ የት ነው የወጣው? ዋጋው ወደዚህ ወጥቶ እስከ ከዚህ 4505 እስከ የት ሄዷል ማለት ነው? ይሄ እንትን 4765 ድረስ ሄዷል ማለት ነው። ይሄ ማለት 1600 ፒፕስ ምናምን አካባቢ ማለት ነው። በጣም ከፍተኛ የሆነ እንትን ያለ ማለት ነው። ስለዚህ እዚህ አካባቢ ከፍተኛ የሆነ ምን አለ ማለት ነው? ደማንድ ያለ ማለት ነው። ስለዚህ ከዚህ ተነስቶ እስከዚህ ሄዷል። እንደምታዩት እዚህ ጋር ቼንጅ ኦፍ ካራክተር አለ ማለት ነው። ቼንጅ ኦፍ ካራክተር አለ። ከዚያ እዚህ ጋር እንደምታዩት ብሬክ ኦፍ ስትራክቸር አለ። ላይን አሰማመሩን ችግር የለውም፣ ዝም ብላችሁ በትክክል እያሰመርኩት አይደለም፣ ቢሮ ትረዱታላችሁ። እዚህ ጋር ብሬክ ኦፍ ስትራክቸር አድርጎ ሄዷል። እንደምታዩት የዚህን ሃይ ምን ወስዷል ማለት ነው? ሊኩዊዲቲ ወስዷል። እንደምታዩት የነዚህን ሁሉ የዚህን ሃይ ሁሉ ሊኩዊዲቲ ወስዷል። ስለዚህ ይሄኛው ጠንካራ የሆነ ሃይ ፕሮባቢሊቲ ያለው ደማንድ ቦታ ነው ማለት ነው። ምክንያቱም ከሴል ሳይድ ሊኩዊዲቲ ወስዷል፣
ባይሳይድ ሊኩዲቲ ወስዷል። ሁለቱንም የወሰደልን ነው። ብሬክ ኦፍ ስትራክቸር አለ፣ ቼንጅ ኦፍ ካራክተር አለ። እንደምታዩት በከፍተኛ ዲስፕሌስመንት ነው ከዚህ ከወጣ በኋላ ፌር ቫልዩ ጋፕ እየፈጠረ ነው የሄደው። ስለዚህ ይሄ ቦታ ከፍተኛ የሆነ የደማንድ ቦታ ነው ማለት ነው። ስለዚህ እዚህ ጋር ሲደርስ ምን አደረገ? ሪያክት አደረገ ማለት ነው። ሌሎቹንም እናያቸው። ከዛ ደግሞ የምናየው የትኛውን ነው? ይሄኛውን እናየው ደግሞ ይሄኛው ከስንት ላይ እናስምርበትና ለማየት 4670 ተነስቶ ወደ የት ሄዷል ማለት ነው? እስከ 4710 ማለት ነው። ስለዚህ ወደ 400 ፒፕስ ሄዷል። ግን ይሄኛው ለዚህ ምንድነው ይሄ የተመለሰበት ቦታ ስንል እዚህ ጋር ላይ እንደምታዩት ምን አለን? ኦርደር ብሎክ አለን። ይሄኛው ኦርደር ብሎክ አለን። ኦርደር ብሎክ አለን። እንደገና በከፍተኛ ዲስፕሌስመንት ነው ወደ ላይ የወጣው። ፌር እዚህ ጋር እንደምታዩት ፌር ቫልዩ ጋፕ ፈጥሯል። ከዚህ እስከዚህ የዚህኛውን ሊኩዊዲቲ ወስዷል። እነዚህን ኢኳል ላውስ የሚባሉ ማለት ነው። ይሄኛው እነዚህን ኢኳል ላውስ ሊኩዊዲቲ ወስዷል ማለት ነው። ከዚያ ቼንጅ ኦፍ ካራክተር አለ። ከዚያ ብሬክ ኦፍ ስትራክቸር እዚህ ጋር አለን። ስለዚህ ይሄኛው ኦርደር ብሎክ ስላለ እዚህ ጋር ሲደርስ እዚህኛው ኦርደር ብሎክ እዚህ ጋር ሲደርስ ሪያክት አድርጎ ወደ ላይ ወጥቶልናል ማለት ነው። ሌሎቹንም እንደዚህ እያደረግን ማየት እንችላለን። ከዚያ ይሄንን ደግሞ ነው ይሄኛው ደግሞ ስናይ እዚህ ጋር የእነዚህኞቹ ምን ታደርጋላችሁ? ቆይ ይሄን ላጥፈውና እንደዚህ ይሄንን ካየን በኋላ ደግሞ ይሄ የራሱ የተመለሰበትን እንየው። የዚህኛው ይሄ ኦርደር ብሎክ የተፈጠረበትን አለ አይደል? የዚህኛው ሊኩዊዲቲ ወስዷል ብያችኋለሁ። እዚህ ጋር የዚህኛውን ራሱ ሳልነግራችሁ የዚህኛውን ላው ሊኩዊዲቲ ወስዷል። ለዚህ ነው ሃይ ፕሮባቢሊቲ የሆነ ኦርደር ብሎካችን ሆኖ እዚህኛው ዋጋው ሲመጣ ሪያክት ያደረገው ማለት ነው። ከዛ ይሄ የራሱ ኦርደር ብሎኩ ደግሞ እንዴት እንደተፈጠረ ነው። ሆሪዞንታል እናስመርጥና ለማየት እንዲመቸን። ስለዚህ እዚህ አካባቢ ምን አለ ስንል እንደምታዩት እዚህ ጋር በፊት ምን ሬዚስታንስ የነበሩ እንትኖች ናቸው። እዚህ ጋር ሲደርስ በፊት ዋጋው ይመለስ ነበር። ሪጀክት እየተደረገ ይመለሳል። ሪጀክት እየተደረገ ይመለሳል። ስለዚህ ይሄ ቦታ ለኛ ምናችን ነው? አሁን ይሄን ሪጀክት የተደረገበትን ቦታ እናሰምረዋለን። ስለዚህ እነዚህ ቦታ በፊት ኦርደር ብሎክ የነበሩ ግን አሁን ብሬከር ብሎክ የሆኑ ናቸው፣ የተሰበሩ ናቸው። በፊት እነዚህ ቦታ እንደምን ነበር የሚያገለግሉ? እነዚህ ቦታዎች በፊት የሚያገለግሉን እንደምን ሆነው ነበረ? እንደ ኦርደር ብሎክ ሆነው ያገለግሉ ብሪሽ ኦርደር ብሎክ ሆነው ነበር የሚያገለግሉን። አሁን ግን ሬዚስታንስ ሆነው ሲያገለግሉ የነበሩ ስለተሰበሩ አሁን ምን ሆነው ነው የሚያገለግሉ ማለት ነው? ሳፖርት ሆነው ነው የሚያገለግሉ ማለት ነው። ስለዚህ እዚህ ጋር ሲደርስ ዋጋው ምን ያደረገ? ሪያክት አድርጎ ከ4646 እስከ የት ሂዷል ማለት ነው? 4728 አካባቢ ሂዷል ማለት ነው። የእነዚህኛውንም ስታዩት ይሄኛው ደግሞ አለ አይደለ? ይሄም እንደዚሁ ከዚህ ተነስቶ እስከ 4654 ወደ የት ሂዷል ማለት ነው? 4773። ስለዚህ ሁሌም ቢሆን ዋጋው ዝም ብሎ አይመለስም።
የሆነ ቦታ ላይ ማረፊያ ያስፈልገዋል። ለሚያርፍበት ደግሞ የት ላይ ነው የሚያርፈው የሚለውን ነገር እንደዚህ ይሄን ቻርቱን እንደዚህ ስክሮል እያደረጋችሁ በደንብ ብታዩት ትረዱታላችሁ ማለት ነው። ሌላው ይሄኛው አሁን እዚህ ጋር ከዚህ ተነስቶ እስከዚህ ሄዷል። ግን ይሄን ሲመጣ ለምንድን ነው እንትን ያደረገው? ጥሶት ነው ሄደው በዊክ ቢመለስም መልክ ጥሶት ሄዷል። እዚህ ጋር ስታሰምሩት ለምሳሌ እዚህ ጋር እንዲህ ብናሰምር ይችኛዋ ቀይ የመጨረሻዋ ቀይ ሻማ ትታያችኋለች። ቀይዋ ሻማ የዚህን ሊኩዲቲ አልወሰደችም። ስለዚህ ቫሊድ ኦርደር ብሎክ አይደለችም። ይቺ ለብቻ እንደዚህ ብታሰምሯት ቫሊድ ኦርደር ብሎክ ስላልሆነች ምን አደረጓት? ጥሷት ነው ሄደው። ምክንያቱም ይችኛዋ የዚህን ሊኩዲቲ መውሰድ ነበረባት። ሊኩዲቲ ስላልወሰደች መጣ ዋጋው ተመለሰና ከዛ ጥሷት ወረደ። ስለዚህ ስቶፕ ሉዛችሁን ለምሳሌ እዚህ ጋር አድርጋችሁ ቢሆን ነበር ኖር አስወጥቷችኋል ከገበያ ማለት ነው። ስለዚህ ይሄኛው ቫሊድ አልነበረም። ምክንያቱም የዚህኛውን ሊኩዲቲ ስላልወሰደ የዚህኛውን ሊኩዲቲ ወስዶ ቢሆን ቫሊድ ኦርደር ብሎክ ስለሚሆን የመመለስ ቻንሱ ከፍተኛ ይሆን ነበረ። ስለዚህ ይሄኛው የተሰበረ ኦርደር ብሎክ ይሆናል፣ ኢንቫሊድ ኦርደር ብሎክ ስለሆነ ማለት ነው። ከዚህ ይሄኛው የተመለሰበት ምንድነው ብያችኋለሁ። እዚህ ጋር ሳፖርት የሆኑ በፊት የተሰበረ ኦርደር ብሎክ የነበሩ ብሪሽ ኦርደር ብሎክ የነበሩ አሁን ግን እንደ ሬዚስታንስ ሆኖ እንደ ሳፖርት ነው የሚያገለግሉ ብሬከር ብሎኮች እዚህ ጋር ስላሉ ነው ማለት ነው። ሌላው እንደዚህ ያደረጋችሁ ሁሉንም ስክሮል እያደረጋችሁ ዙም እያደረጋችሁ እንደዚህ ስታዩት ቻርቱ የሆነ ነገር ያስረዳችኋል። እዚህ ጋር እንደምታዩት እዚህ ጋር ሪጀክሽን ብሎክ አለ። ይሄኛው ስታሰምሩት እዚህ ጋር ላይ እነዚህ ሪጀክሽን ብሎኮች አሉ። ዋጋው እዚህ ጋር ሲደርስ ደግሞ ይሄው ከዚህ ተነስቶ ይሄኛውን እንደነካ ወደዚያ ይወጣል ማለት ነው። እዚህ ጋር እንደዚሁ ይሄኛው ከዚህ ተነስቶ ወደዚህ፣ ምክንያቱም እዚህ ጋር ሪጀክት የተደረገ ሪጀክሽን ብሎክ አለ። ሌሎችንም እንደዚህ ያደረግን የተወሰነ አንድ ሁለት ኤግዛምፕል ይሄኛውን ደግሞ እናየው። ይሄኛውም እንደምታዩት ሌላም እስኪ እዚህ ጋር አንድ ኤግዛምፕል እንይ። እዚህ ጋር ኦርደር ብሎክ አለን። ኦርደር ብሎክ አለን ምክንያቱም ይሄኛው ኦርደር ብሎክ የዚህኛውን ሊኩዲቲ ወስዶልናል የዚህን። ስለዚህ ከዚህ ከተነሳ ደግሞ ፌር ቫልዩ ጋፕ ወስዷል፣ የዚህኛውን ሊኩዲቲ ወስዷል። ስለዚህ ዋጋው ወደዚህ ተመልሶ ሲመጣ ሪያክት ሲያደርግ ታይታላችሁ። እንደገና ደግሞ ይሄኛው ለምሳሌ ይሄን ላይን እናስምርና ይሄኛውም ደግሞ እንዴት እንደተመለሰ በምናይበት ሰዓት ይሄኛውም እዚህ ጋር ይሄኛው ኦርደር ብሎክ ስላለ ከዚህ ኦርደር ብሎክ ልክ ሲደርስ ሪጀክት አድርጎ ወደዚህ ከ4673 እስከ 4772 ድረስ ሄዷል ማለት ነው። ምክንያቱም የኛው ኦርደር ብሎካችን ምንድነው ቫሊድ የሆነ ኦርደር ብሎክ ነው። እዚህኛው ተነስቶ እንደምታዩት
እየሰባበረ ነው የሄደው። ሊኩዲቲ እየወሰደ የዚህኛውን ሊኩዲቲ ወስዷል፣ የዚህኛውንም ሊኩዲቲ ወስዷል። ስለዚህ ይሄኛው እዚህ ጋር ሲደርስ ዋጋው ሪያክት አድርጎ መልሶ ሲመለስ ታዩታላችሁ ማለት ነው። እንደውም በተደጋጋሚ አገልግሏል። አንድ ኦርደር ብሎክ አንድ ጊዜ በላይ ካገለገለ የማገልገል አቅሙ እየቀነሰ ነው የሚመጣው። ይሄኛው ኦርደር ብሎክ ግን እዚህ ጋርም ለዚህኛው እንደ ሳፖርት ሆኖ ሲያገለግል ታዩታላችሁ። ያ ማለት አንድ ጊዜ በላይ አገልግሏል ማለት ነው ይሄ ኦርደር ብሎክ። ነገር ግን ማወቅ ያለባችሁ ሁሌም እንደዚያ ይሆናል ማለት አይደለም። አንድ ጊዜ ካገለገለ አንድ ኦርደር ብሎክ ኃይሉ እየቀነሰ ነው የሚመጣው። ተደጋግሞ ሲመጣ ሊያገለግል ይችላል። እሱ ግን ተጥሶ የማይድልም ደግሞ አለው። ስለዚህ ኃይሉ እየቀነሰ የሄደን ነገር መጠቀም ስቶፕ ሉዛችሁ ተበልቶ ከጨዋታ ውጭ ልትሆኑ ትችላላችሁ ማለት ነው። ሌሎችንም እንደዚሁ እያደረጋችሁ እንደዚህ ዙም እያደረጋችሁ ብታዩ ይሄኛው የተመለሰበትን ለምሳሌ ብታዩት እነዚህ በቃ እዚህ አካባቢ መጀመሪያ ምን አለ ማለት ነው ሪጀክት እየተደረገ ይሄኛው ተመሳሳይ ነገር ነው የሚደግመው። ምንም አዲስ ነገር የለውም። በቃ ሁሉንም ብታዩት በቃ እዚህ ጋር በፊት እንደ ሬዚስታንስ ሆኖ ሲያገለግል የነበረው አሁን አንድ ግን ሁሌም መረዳት ያለባችሁ አንድ ጊዜ ከተጠቀመው በኋላ ኃይሉ እየቀነሰ ነው። የትኛውም ቢሆን ብሬከር ብሎክን በሉት፣ ሪጀክሽን ብሎክ በሉት፣ የትኛውም ኦርደር ብሎክን በሉት፣ ኢንቨርጅን ፌር ቫልዩ ጋፕ በሉት። ፌር ቫልዩ ጋፕ ብዙ ጊዜ እንደ ተጨማሪ ማረጋገጫ ልትጠቀሙት ይቻላል እንጂ ተጥሶ የመሄዱ እድሉ ሰፊ ነው። ግን እንደ ከሌሎች ጋር አብሮ ሲጨመር የተሻለ ጉልበት ይኖረዋል እና ይሄ እንደምታዩት እዚህ ጋር ዋጋው እዚህ ጋር ሲደርስ ሪጀክት እየተደረገ ሲመለስባቸው የነበሩ ቦታ ናቸው። አሁን ግን ሲመጣ ይሄው እንደምታዩት ምን ሆኖ አገለገለ ማለት ነው፣ ሳፖርት ሆኖ አገለገለ ማለት ነው። ከዚህ ሲደርስ ተመልሶ ወደዚህ ሲሄድ ታዩታላችሁ። ከስንት ማለት ነው 4697 እስከ 4797 ማለት ነው። ስለዚህ ሲስተሙ እንትኑ ቻርቱ ተመሳሳይ ነገር ነው የሚደግመው። ሁሉንም እንደዚህ ስክሮል እያደረጋችሁ ስታዩ በራሳችሁ በገባችሁ መንገድ መረዳት ትችላላችሁ ማለት ነው። ሁሉንም ብታያቸው ተመሳሳይ ነገር ነው እየደጋገመ የሚሄደው። ወይ ኦርደር ብሎክ ነው፣ ወይ ኢንቨርጅን ፌር ቫልዩ ጋፕ ነው፣ ወይ ሳፖርት ኤንድ ሰፕላይ ኤንድ ዲማንድ የሚባለው ነገር ነው የሚካተለው። ሌላ ምንም አዲስ ነገር የለውም። ይቆየን። ሰላም ሁኑ። ያልገባችሁ ነገር ካለ እንመለስበታለን።